ኡፍ ይደክማል አይደል? አረ እንደውም ያማል፣ ተስፋ ያስቆርጣል እንጂ። ግን ውድ እህቴ ይህ ህግ አይቀየርም። ፈተና የሌለው ድል፣ መከራ የሌለው ስኬት በዚህ ዓለም ላይ የለም። ደሞ መኝ በየትኛውም ሁኔታ ውስጥ አላህ ካንቺ ሰውን ንቀ ሰው ሆናለሁ ብለህ አታስብ። ሰው የመሆን ሚስጥሩ ሰውን በማክበር ውስጥ ነውና፣ ስትንቅ ነው የምትናቀው፣ ስታከብር ትከበራለህ፣ ስትወድ ትወደዳለህ፣ ሰው ላይ ስትኮራ ትጠላለህ። ስለዚህ አእምሮን በመልካም ነገር ሙለው፣ መልካምን ብቻ አስብ። የዛኔ ህይወትን በተረጋጋ መልኩ ትኖረዋለህ። ሰላም ጋይስ እንዴት ናችሁ? ሰሞኝማ ያኔ እኛ በትንሹ የምንስቅ ሰዎች፣ በትንሹ የምንደሳ ሰዎች ምንም ስብራትና ምንም ግፍ ምንም ጭንቀት የሌለብን ነው ይመስላችሁ አይደለ? ምክንያቱም እኛ ከሳቃችን በስተጀርባ ከባድ ህመም አለብን መሰለን። በትንሹ የምንስቅ የምንጨዋተሽ ሰዎች ማለት ነው። ምክንያቱም የኛ በጣም ማለት ነው ህመማችንን በሳቅ እንሸፍን ብለን እንጂ ከምንስቀው የበለጠ በቂ ከባድ ስብራት አለብን ማለት ነው። ግን ህይወት አስተምራናለች። ከመሳቅ ውጭ ነገ ሌላ ቀን ነው ከማለት ውጭ ምንም የምናረገውና የምንቀይረው ነገር እስከሌለ ድረስ ግን ህመማችሁን በሳቅ መሸፈን በጣም ትልቅ ደስታ ነው። ምክንያቱም የሰው ልጅ ፊቱን ማንነቱን እንጂ የውስጡን የማይረዳምና ማለት ነው። እና ህመማችሁን ለፈጣሪና ለእናንተ ተው እላለሁ። የኔ ጨዋ ስለ ሰዎች አትጨነቂ፣ ከልቤ ነው። ሰዎች ስምሽን እንጂ ታሪክሽን አያውቁትም፣ ፈገግታሽን እንጂ ህመምሽን አይረዱትም። ውበትሽን አይተውት ሊሆን ይችላል፣ ጠባሳሽን ግን አይመለከቱትም። የአንደበትሽን ቃላቶች ሰምተውት ሊሆን ይችላል፣ የልቦናሽን እውነት የውስጥሽን ሲቃ ግን መቼም ቢሆን አይረዱትም። ጥሩ ሰራሽ መጥፎም ሰራሽ ሁሌም ቢሆን ይመዝኑሻል። አንቺ ብቻ የራስሽን መንገድ ተከታይ። ስለ ሰዎች አትጨነቂ። እናንተ ዝምተኛ ናችሁ የምትሉ ሰዎች ቦታ እንመርጣለን እንጂ የሚመቸን ቦታ እንሆን እንጂ ስለ ብዙ ነገር ማውራት እንችላለን። አላያቸውንም ለማለት ያክል ነው። እናመሰግናለን። በህይወቴ ለማንም ሰው ጥላቻ የለኝም። ነገር ግን እየወደድኩት ለሚያስመስልብኝ እየሳቀ ከጀርባ ለሚያማኝ ሰው ቦታ የለኝም። የሰው ልጅ አብሮኝ እንደሆን ፈጽሞ አላስገድድም። ራስንም እየጎዳው ደግሞ ለሌላው አልኖርም። የእስካሁን ዝምታ ይከፍ Yes, I'm